ሰላም ሰላም የኢትዮጵያ ቤተ እስራኤሎች እንዲሁም ከኢትዮጵያ ቤተ እስራኤሎች አብራክ የተገኘው አንተ መከረኛው ቤተ እስራኤል ወጣት እንዴት አላችሁ? ስሜ አድማሱ መንግስቱ እባላለሁ። መኖረው ሃይፋ ቅሪያት ሞስኪን ነው። መከረኛው ወጣት፣ ችግርተኛው ወጣት፣ አድሎ የሚፈጸምብህ ወጣት፣ አንተ ከኢትዮጵያ ቤተ እስራኤሎች አብራክ የወጣኸው መልእክቴ ለአንተ ነው። መልእክቴ ከዚህ በፊት ከ2-3 ቀን በፊት ስራ እየሰራ ኑሮውን ለማሻሻል ቤተሰቦቹን ለማገዝ ስራ ላይ ያለ በገዳዮች በባለጌዎች ምናልባትም ይህን ብልግናና ይህንን ገዳይነት ከወላጆቻቸው የወረሱት ሊሆኑ በሚችሉ ባልገው ባደጉ ተኩላዎች የሞተው ልጃችን እንዲሁም ከቤቱ ተጠርቶ ከአካባቢው በመጡ ነፍሰ ገዳዮች የተመታው እና የሞተው ልጃችን ወንድማችን በብርሸባ ይሄ ነገር ትላንት የተጀመረ በእነዚህ ልጆች በእነዚህ ወንድሞቻችን የተጀመረ አለመሆኑና ከዚህ በፊት የመንግስት አካል በሆነ መንግስት በሚከፍለው ደሞዝ የሚተዳደር በመንግስት ተቋማት ውስጥ የሚሰራ ነፍሰ ገዳይ የሆኑ ቅልብ ነፍሰ ገዳይ የሆኑ ገዳዮች በእነሱ ምክንያት ከ14 ምናምን በላይ ወጣቶች የተገደሉ፣ ደማቸው መና የቀረ፣ ገዳያቸው ያልተጠየቀ፣ ወላጆቻቸው የደም እንባ እያነቡ እንዲኖሩ የተፈረደ፣ ገዳዮች ራሳቸውን ለመከላከል ሟቾች ጥፋተኛ ነበሩ ብሎ የታወቀው የዘረኛው ስብስብ የእስራኤል ፍርድ ቤት ነፃ የለቀቃቸው ያልጠየቃቸው ብዙ ወጣቶች አሉ። ብዙ የሞቱ ወጣቶች ልጆቻችን አሉ። ብዙ ገዳዮቻችንም አሉ። በሞቱት ልጆቻችን ልክ የሞቱትን ልጆቻችን የገደሉ ገዳዮች አሉ። ይህ የዚህ ቀጣይ ክፍል ነው፣ ሰሞኑን የተፈጸመው ማለት ነው። የዚህ ቀጣይ ክፍል ወይም ከዚህ ቅድም ከነበረው ያለ ተጠያቂነት የኢትዮጵያ ቤተ እስራኤል ወጣቶችን መግደል ወንጀል አለመሆኑን እየተማሩ ያደጉ ወይም ያዩ ወይም የተመከሩ ሊሆኑ ይችላሉ። እነዚህ ነፍሰ ገዳይ ስብስቦች በዚህ ደረጃ አንድ የተራበ እንስሳ የሆነ ምግብ ለመብላት የሆነ አውሬ አድኖ ለመብላት እንደሚረባረብ ሁሉ በምስኪን ልጃችን ላይ በመረባረብ ከውስጣቸውም አንድም እንኳን ፍራ እግዚአብሔር የሌለው እንደ ሰው የማያስቡ መንጋዎች በዚህ ደረጃ ቅድም በጠቀስኩት አንድ የተራቡ የእንስሶች መንጋ ስጋ በል የሆኑ አውሬዎች የሆነ እንስሳ አድኖ ለመብላት እንደሚረባረቡት ሁሉ ልጃችን ተረባርበው ምስኪን ልጃችን ሰርቶ ለመለወጥ ቤተሰቦቹን ለማገዝ
በስራ በተሰማራው ላይ ስራ የለሾች ቅልብ ገዳዮች የገደሉት ልጃችን ይሄ መጀመሪያ አይደለም። ይልቁንስ ይህ የሚያሳየው አንተ ወጣት የኢትዮጵያ ቤተ እስራኤሎች ወጣት ከፊትህ እየመጣ ያለውን አደጋ በግልጽ ያስገነዘበ ነው። በግልጽ ያስገነዘበ። ምክንያቱም አንተን መግደል፣ የኢትዮጵያ ቤተ እስራኤሎችን መግደል፣ ልጆችን መግደል፣ ማንኮላሸት፣ ዓላማቸውን አስጨልሞ ማስቀረት፣ በሆነ ባልሆነው ቲክ እየከፈቱ የሞራል ስብራት፣ የስነ አእምሮ ጉዳት፣ የኢኮኖሚ ድቀትና ድህነት ውስጥ ትውልዱ እንዲገባ ታስቦና ተቀምሞ ተመክሮ እየተሰራ ያለ መሆኑን ማሳያ ነው እንጂ የመጀመሪያ አይደለም። በዚህ ልክ ርህራሄ በሌለው ከመሃል አንድ ሰው እንደ ሰው የሚያስብ የሌለው የተኩላዎች መንጋ በአንድ ላይ በመሆን ንጹሑን የሰው ልጅ ቀናውን ሰርቶ ለመለወጥ ቤተሰቦቹን ለማገዝ ስራ በተሰማራበት ቦታና ሰዓት የሆነውን አይተናል። ይህ ደወል ነው። ይህ ዝግጅት ነው። ይህ የማንቂያ ደወል ነው። ምክንያቱም አንተን መግደል ወንጀል አይደለም በእስራኤል ሕግ። አንተን መግደል ከኢትዮጵያ የመጣ ቤተ እስራኤልን ወይም ደግሞ ከኢትዮጵያ የመጣ ሀበሻን መግደል ወንጀል አይደለም በእስራኤል ሕግ። ወንጀል አለመሆኑን ገዳዮች ሳይጠየቁ በመቅረታቸው አይተናል፣ አረጋግጠናል። ከ10 ምናምን ገዳዮች አንድ እንኳን ፍርድ ቤት ቆሞ ገዳይን እስር ይገባሃል፣ ሟችን በድለሃል፣ የሟች ቤተሰብን ጎድተሃል፣ ሀዘን ላይ ጥለሃል ተብሎ የተቀጣ ነፍሰ ገዳይ የለም። ለምን? ኢትዮጵያ ቤተ እስራኤሎችን መግደል ወንጀል አይደለም። ምናልባት በአደባባይ ያልተነገረ አዋጅ ያልተነገረ ሊሆን ይችላል። ይሄን አልሰማህ ሊሆን ይችላል። ድርጊቱን ግን ስማ፣ ድርጊቱን እይ፣ አገናዝብ። ስለዚህ በዚች ሀገር ፈጣሪ ፈቅዶ ወዶ ብዙ እልፍ አላፍ ወገኖች ምድረ በረሃ ቀርተው አንተ እንድትገባ ያደረገህ አምላክ ያግዝሃልና ሰው እንደ ሰው ወጣት እንደ ወጣት በመቀናጀት ትልቅ ድርጅት በመፍጠር ትልቅ ድርጅት በመፍጠር ትውልድ አስቀጣይ የሆነ ድርጅት በመፍጠር ቀጣይ የሆነ ትውልድ እንዲኖር ለማድረግ የሚያስችል ትልቅ ድርጅት፣ ዓለም አቀፍ ግንኙነት ያለው ድርጅት ወጣት እንደ ወጣት በመሰባሰብ እኔ አማላፊ ልሁን እኔ ልምራ የሚል ቆሻሻ አመለካከትን አጥርተ ብቃት ያለውን የሰከነውን የሚመሩ ሰዎችን በመምረጥ በዚች በተባረከችው ሀገር ቁጭ ብለው ባንተ ላይ እያዳሉ የሚፈርዱ ፍርድ የሚያዛቡ አግላይና መድሎኛ ዘረኛ የእስራኤል ፍርድ ቤቶች ትክክል እንዲፈርዱ፣ የገደለ እንዲገደል፣ ሀበሻን የገደለም እንዲገደል። ሀበሻ ሰው ስለሆነ እንደሌላው ሰው ስለሆነ እንደሌላው ነፍስ ስላለው እንደሌላው ደም ስላለው እንደሌላው የሰው ልጅ ስለሆነ